ይህ ምዕራብ ሀገር ውስጥ የምትገኝ ከተማ አይደለችም። ይህ በኢትዮጵያ በአዲስ አበባ 345 ኪሎ ሜትር ርቀት የምትገኝ በደቡብ ምዕራብ ኦሮሚያ ክልል ውስጥ ያለች የ250 ዓመት ታሪክ ያላት ስልጣኔ ከአድማ ስትላበስ የቆየች የቡና ሀገር የፍቅር ከተማ ጅማ ናት። የጅማ ነገስታት ዙፋን ወራሽ የሙስሊም ማህበረሰቡ አባትና የአሊሞች መጠጊያ በማለት ደግ ስብዕናቸውን ይመሰክሩላቸዋል። መሐመድ ኢብኑ ዳውድ የጅማው ንጉስ አባ ጅፋር ሁለተኛው። ጅማ በኖረችበት ዘመን ብዙ ንጉሶችን አስተናግዳለች። በሱም ከአባ ጅፋር ቀዳማዊ ቀጥሎ አባ ሪቡ፣ አባ ቦቃ፣ አባ መጋል፣ አባ ጎሞል እና አባ ቦቃ በየተራ ነግሰዋል። ከሰባተኛው የጅማ ንጉስ አባ ጎሞልና ከጎማ ቤተሰብ የሆነችው ሐሊማ መሐመድ ኢብኑ ዳውድ ተወለዱ። ንጉስ አባ ጎሞል ሚስታቸው ሐሊማ ወንድ ልጅ ከወለደችልኝ ንጉስ አደርገዋለሁ ብለው ቃል መግባታቸውን ተከትሎ መሐመድ ኢብኑ ዳውድ በሰፈር መጠሪያው ቱሉ በ8 ዓመታቸው አባ ጅፋር ሁለተኛ ተብለው ነገሱ። ንጉስ አባ ጅፋር ምንም በ8 ዓመታቸው ዙፋንን ቢቆናጠጡ እናታቸው ሐሊማ ነበሩ ጅማን ለ4 ዓመት በበላይነት ሲመሩ የቆዩት። ንጉስ አባ ጅፋር በህይወት ዘመናቸው 6 ሚስቶችን ያገቡ ሲሆኑ እነሱም የመጀመሪያ ሚስታቸው ጌኔ ጂሚቲ ከጅማ፣ ጌኔ ሳፒርቲቲ ከጎማ፣ ጌኔ ሊሚቲ ከሊሞ እና ጌኔ አርሲቲ ከአርሲ ሲሆኑ በሚያሳዝን ሁኔታ የንጉስ አባ ጅፋር የመጀመሪያና አራተኛ ሚስቶቹ አረፉ። ይህንም ተከትሎ በእስላማዊ ሸሪዓ 4 ሚስቶችን ማግባት ስለተፈቀደ ከከፋ ጌኔ ሚንጂቲንና ከጉራጌ ወልቂጤ ሃዳ ከድርን አግብተዋል። ንጉሱ ያው እስልምና ሃይማኖት ተከታይ ናቸው። በሸሪዓ ህግ ነው ሲኖሩ የነበረ። 4 አገቡ። የመጀመሪያ ባለቤታቸው ጅማ ወይም ጅሚቲ እና አራተኛ ባለቤታቸው አርሲቲ የደድዋ ሲያርፉ በእነሱ ቦታ ከከፋ ምንጅቲን ከጉራጌ ሃዳ ከድርን አግብቶ ተክተዋሉ። በአንድ ጊዜ ማለት 4 ነው ያላቸው። በተለያየ ጊዜ ያገቡት ቢሆንም 4 ነው ያላቸው። ስሞቱ እየተኩ ነው በቁጥር 6 ያረጉት ማለት ነው። አባ ጅፋርም ከ6 ሚስቶቹ 14 ልጆችን ማለትም 8 ወንድንና 6 ሴትን አይተዋል። እና ከነዚህ ከ6ቱም ባለቤቶች 14 ልጆች ነበራቸው ንጉስ አባ ጅፋር 8 ወንድና 6 ሴት ማለት እና በነገራችን ከባለቤቶቻቸው ጋር ያለ ነገርም በጣም ጥሩ ነው። ንጉሱ በጣም ባለቤቶቻቸውን ያከብሩት ነበር። ፍትሃዊው ንጉስ አባ ጅፋር በ1876 ዓመተ ምህረት በ65000 ማርትሬዛ በህንዳዊ ዲዛይነር ትከም አማካኝነት ያሰሩት ቤተ መንግስታቸው ውስጥ የራሳቸው የሆኑ የችሎት ክፍል ነበራቸው። ከአባ ቆሮ አቅም በላይ የሆኑ ችሎቶች ሲኖሩ ወደ እሳቸው ነበር የሚወሰደው። እሳቸውም ፍርድ የሚሰጡበት ዙፋናቸው ላይ ተቀምጠው በትረ ስልጣናቸውን ይዘው ፍርድን ይሰጡ ነበር። ፊት ለፊታቸው ሰንሰለትን ያቀፈ ሚዛን ተቀምጦ የንጉስ አባ ጅፋር ፍርድ ፍትሃዊ መሆኑን ማመላከቻ ማሳያ ነበር። ንጉስ አባ ጅፋር የፍርድ አሰጣጥ ዲሞክራሲ እንዳሁኑ ዲሞክራሲ ነው የነበረና የፍርድ መስጫ ዙፋን አለ። እንደገና የፍትህ ሚዛን ፊት ለፊቱ ላይ ተደርጎ እናገኛለን። ሰንሰለቱ ያው ህግ የጣሰ ሰው ይቀጣል፣ ቅጣት አለው የሚለውን ለማመልከት ነው። ንጉስ አባ ጅፋር በታሪክ እንደሚታወቁት በጣም ረጅምና ግዙፍ ንጉስ ነበሩ። ቁመታቸው 2 ሜትር ከ10 ሲሆን የትከሻቸው ስፋት 1 ሜትር ክብደታቸው ደግሞ 150 ኪሎ ግራም ነበሩ። በጣሊያናዊ ትከም አማካኝነት ዲዛይን ተደርጎ የተሰራው ቁምሳጥንም የንጉስ አባ ጅፋር ግዝፈትን የሚመሰክርልን ታሪካዊ ቅርስ ነው። ንጉስ አባ ጅፋር ቁመት ልክ ከተሰራ ቁምሳጥን አላቸው። ይህን ቁምሳጥን የሰሩት ሂንዳዊ ቲካም የሚባሉት መሐንዲስ ናቸው። የአባ ጅፋርን ቤተመንግስት የዛሬ 147 ዓመት ዲዛይን የሰሩት ሰውየው ናቸው የሰሩት እሱን ቁምሳጥን 2 ሜትር ከ10 ናቸው። አባ ጅፋር የተከሻቸው ስፋት 1 ሜትር ክብደታቸው 150 ኪሎ ግራም ናቸው። በጣም ረጅምና ግዙፍ ናቸው እና ንጉሱ ቁሞ ፊታቸውን ሲያዩበት የነበረ ቁም ሳጥን እናገኛለን ማለት ነው። ጅማ በንጉስ አባ ጅፋር ዘመን በእጅ ጥበብ ውጤቶች በጣም የታወቀች ነበር። በዚህም ሳቢያ በ1907 ንግስት እቴጌ ጣይቱ በጅማ የሽመና ስራዎች በጣም ተደንቀው ለንጉስ አባ ጅፋር እንዲህ የሚል ደብዳቤ ልከውለታል። በ1907 እቴጌ ጣይቱ ብጡል ዘኢትዮጵያ ይድረስ ለጅማው ንጉስ ለአባ ጅፋር የሰደደህልኝ 5 ጥልፍ ጠላፊዎች መጥቶ ጥልፉን ጀምሮ አንዱ ፈንጣጣ ስታመመ 5ቱም ወደ ጅማ ተመለሱ።
የተጀመረውን ጥልፍ አይቼ ቀሚስን አሰራለሁ ብዬ እንደነሱ ምሰራ ሰው ከኢትዮጵያ ፈልጌ ስላጣው ይሄ ደብዳቤ እንደደረሰ ለሚስቱን መልሰ ስደልኝ የምን ነገር አንስቶ ነበረ ማለት ነው። ንጉስ አባ ጅፋር በሰራዊታቸውና በጦር ኃይላቸው ይፈሩ ነበሩ። ከባህላዊ መሳሪያዎች እንደ ሰይፍ፣ ጦር፣ ጋሻ የመሳሰሉት እስከ ዘመናዊ መሳሪያዎች ይጠቀሙ ነበር። ንጉስ አባ ጅፋር ከቱርክ ሀገር ያስገቡት 550 ዘመናዊ መሳሪያዎች ጅማን በጦር ሜዳ እንዳትበገር አድርጓት ነበር። ዘመናዊ ጦር መሳሪያዎች፣ ባህላዊ ጦር መሳሪያ፣ ጎራዴ፣ ጦር፣ ጋሻ እናገኛለን። በተለይ እነዚህ ዘመናዊ ጦር መሳሪያዎች በአድዋ ጦርነት ሰዓት ኢትዮጵያኖች ሲጠቀሙበት የነበረ ነው። ከአምስቱ የእስልምና መሰረት አንዱ የሆነው በሙስሊሞች ላይ የተደነገገው የሐጅ ስነ ስርዓቶችን ለማከናወን ባይታደሉም በየዓመቱ 7 ሰዎችን እየላኩ ሐጅ ያስደርጉ ነበር። በሳዑዲ አረቢያ መካ በሚኖራቸውም ቆይታ ዘላቂ ማረፊያ ይኖራቸው ዘንድ በ75000 ማርትሬዛ ቦታ ገዝተው ከጅማ ጥቁር እንጨት፣ ዋንዛ፣ የተለያዩ እቃዎችን በዝሆን እየላኩ እዛ ሳዑዲ ላይ ሆቴል ገንብተዋል። መጀመሪያ ግን መካ ብቻ አይደለም የነበራቸው፣ መና፣ ጣይፍ፣ መካ 3 ቦታ ነው የገዙት። ግን ቤት የተሰራ መካ ላይ ነው እና በሰዓቱ ንጉስ አባ ጅፋር ከዚህ ጥቁር እንጨት፣ ዋንዛ በዝሆን አስጭኖ ነው እዛ ያሰሩት። በኋላ ግን የሳዑዲ አረቢያ መንግስት ካባን ለማስፋት ሲባል 38 ሚሊዮን ሪያድ ካሳ ከፍለው ይሄኛውን ፎቅ በንጉስ አባ ጅፋር ስም ሰጠ። ለዓለም እንደ አባ ጅፋር መካ ላይ ቤት አሰርተው ለህዝብ ግልጋሎት እንዲሰጥ ያደረገ ማንም ሰው የለም። ንጉስ አባ ጅፋር ከጅማ አልፎ ለኢትዮጵያ አልፎ እንደ ዓለምም ትልቅ ስራ ሲሰሩት የነበሩት ንጉስ ናቸው። ንጉስ አባ ጅፋር በጅማ ከተማ ላይ እስልምናን በማስፋፋትና እስላማዊ ሸሪዓዊ ህግን በማስፈን ይሰሩ ነበር። በጅማ ላይ የነበሩ የክርስትና እምነት ተከታዮች የአባ ጅፋርን ደጋግ ስራዎች እያዩ ሃይማኖታቸውን ለውጠው ወደ እስልምና ይገቡ ነበር። ንጉስ ምኒልክ በጣም ተናደዱና የኔን ሰዎች አባ ጅፋር እያባበል ከወስደ ሙስሊም እያረገነዋል እና ክስ መጣባቸው እና እኔ ወስጄ በግድ ክስ ክርስቲያን አላረኩ ሙስሊም አላረኩ መጡ። የኔን ስራ አዩ፣ ሃይማኖትንም አዩ፣ በራሳቸው ነው የቀየሩት። እና አንድ ሰው ቀይሩ እንዲህ ሆኑ ብያላቅ ማለት እና የፍቅር አገር ነች። ከየት ነው የተጀመረ? ከአባ ጅፋር የተነሳ። የንጉሱን አባ ጅፋር ርህራሄ የተላበሰው የጅማ ከተማ ህዝብ በ1907 ንጉሠ ነገሥት ኃይለ ሥላሴ ጅማን ለመጎብኘት በመጡ ጊዜ ለንጉሱ ክብራቸውን ለማሳየትና ጅማ የፍቅር ከተማ መሆኗን ለመግለጽ 20 ደቂቃ ለሚቀመጡበት ዙፋን 140,000 ብር አውጥተው ውብ ዙፋን አሰርተውላቸዋል። ይህ ዙፋን በ1965 ኃይለ ሥላሴ ጅማን ለመጎብኘት ሲመጡ የጅማ ህዝብ በ146,000 ብር ያሰራ ዙፋን ነው። አንድ አርሜናዊ ናቸው የሰሩት። ኃይለ ሥላሴ 20 ደቂቃ ብቻ ነው ተቀመጡባት። በጅማ ከተማ ሙዚየም ውስጥ የሚገኙ ወደ 1500 ታሪካዊ ቅርጾች እንዲሁም ንጉስ አባ ጅፋር ይገለገልባቸው የነበሩ እቃዎች ጉዳት እየደረሰባቸው እንደሆነና እቃዎቹ ያለበት አካባቢ እንደማይመጥናቸው የሙዚየሙ ኃላፊ እንዲህ ሲሉ ተናግረዋል። ቤቱ በጣም ጠባብ ነው፣ ከእቃው ጋር አይመጥንም። ሁለተኛ እቃዎቹ ራሱ ለንክክ በጣም ቅርብ ናቸው። ጠባብ ስለሆነ ሰው በቀላሉ በእጅ ሁሉ ሊነካካ ይችላል። ይሄም እንደ አንድ አደጋ ከዚህ በፊት የተጠና ነው። ቤቱ እንዳልከው ከሙዚየሙ ጋር ምንም አይሄድም። ውጭውን ስታየው ራሱ ሙዚየም አይመስልም። በስተመጨረሻም የጅማ ከተማ ሙዚየም ኃላፊ የሆነው ክብሮም ተስፋዬ ጅማ የዛሬ 150 ዓመት እንዴት ነበረች? ፍትሐዊው ንጉስ አባ ጅፋር ለጅማ እንዲሁም ለኢትዮጵያ ምን አስተዋጽኦ አበርክቷል የሚለውን ለማወቅ ወደ ጅማ ከተማ ሙዚየም ጎራ ይበሉ ብለዋል። ጅማ ሙዚየም በከተማችን ማዕከል በተለይ በደቡብ ምዕራብ ከምናገኛቸው ሙዚየሞች አንዱ ነው ብያቸዋለሁ። ይህን ታሪካዊ ቦታ ወይም ይህን ታሪካዊ ሙዚየም በተለይ ከአባ ጅፋር ጋር የተገናኙት ብዙ ቁሳቁሶች አሉ፣ ብዙ ታሪካዊ እቃዎች አሉ። ኑና ጎብኙልን። ጅማ ሲመጡ ይህን ሙዚየም ሳይጎበኙ እንዳይሄዱ የሚል መልእክት ነው ያለኝ ማለት ነው። ውድ ተመልካቾቻችን የሳምንት የታሪክ ለትውልድ የተሰኘው ፕሮግራማችን ይህን ይመስል ነበር። በቀጣይ ሳምንት በሌላ ክፍል እስከምንገናኝ ድረስ መልካም ሳምንት።